ለዘመናት መካን የነበረች በዚህም ምክንያት ከጎረቤት እስከ ቤተ መቅደሱ ድረስ መሳለቂያ ያደረጓት፣ ነገር ግን በመጨረሻ የክርስቶስ አያት የሆነች ብዙ ቀንና ሌሊትን በዝምታ ውስጥ ሆና ያለቀሰች፣ ነገር ግን የእርሷን ብቻ ሳይሆን የዓለሙን ሕይወት እስከ ዘላለም የቀየረች ልጅ የተሰጣት። በዚህ ጉዳይማ አበቃላት በተባለች ሰዓት አቤቱ ጌታዬ ሆይ አሁን ደግሞ አንተ ጀምር ብላ ከልቧ የጠየቀችና አበቃላት በተባለችበት ታሪክ ላይ አሸነፈች እኮ ተብላ ታሪኳ የተነገረላት ናት። ይህ ታሪክ ከውርደት ወደ ክብር ከእንባ ወደ ቃል ኪዳን የተቀየረውና የተረሳው የእናታችን የእመብዙኃን የቅድስት ድንግል ማርያም እናት የሆነችው የሐና ታሪክ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሐና ማለት ሃይማኖቷ የቀና ምግባሯ ያማረ የተባረከች መልክ ከደም ግባት ጋር ያላት ማለት ነው። የቅድስት ሐና አባቷ ማጣት እናቷ ደግሞ ሄርሜላ ይባላሉ። ሁለቱም እናትና አባቷ ልጅ ሳይወልዱ መክነው ይኖሩ ነበር። ነገር ግን ለልባቸው ተስፋ ለዓይናቸው ማረፊያ ልጅ እንዲሰጣቸው አዘወትረው ፈጣሪያቸውን ይለምኑ ነበር። ከዕለታት በአንደኛው ቀን ስምዖን የሚባል ደግ ሰው ወደ ሄርሜላ ሄዶ ወይን በማኅፀንሽ ገብታ ለምልማ አፍርታ ፍሬዋን ዓለሙ ሁሉ ሲመገበው አይቻለውና ደስ ይበልሽ ብሎ ነገራት። እርሷም የእግዚአብሔር ፈቃድ ይሁን ብላ የምስራቹን በደስታ ተቀበለችው። ከዚያም ቀን ጀምሮ ሄርሜላና ባሏ ማጣት አንድ ሱባኤ ወደ እግዚአብሔር ገቡ። በሱባኤያቸው መጨረሻ ላይም ሁለቱም አንድ የደረቀ ወይራ ዛፍ ከቤታቸው አጥር ወድቆ የሚኖር ለምልሞ በሶስት ክፍል አፍርቶ ለሁለቱም ሲሰጣቸው አዩ። በዚህም እየተደነቁ እያለ ጎረቤታቸው የነበረ አንድ ሽማግሌ ስለ እነርሱ ሕልም አይቶ ሊነግራቸው መጣና አልጋችሁ ለምልሞ አበባ ሲያብብ አበባውም ሲያፈራ ዛሬ ሌሊት በሕልሜ አይቼ ልነግራችሁ መጣው አላቸው። እነርሱም አባታችን እንደ ቃል ይደረግልን ብለው በደስታ አነጋግረው በሰላም ሸኝተው ሰደዱት። ከዚህም በኋላ መልአኩ ቅዱስ ራጉኤል ተገልጾ እግዚአብሔር ጸሎታችሁንና ምጽዋታችሁን ተቀብሎ እንደምኞታችሁ የተባረከች ደግ ልጅ ከእናንተ እንድትወለድ ፈቃዱ ሆኗል ብሎ ነግሯቸው ወደ ሰማይ ሲያርግ ታያቸው። ሄርሜላና ማጣትም ይህንን አስደሳች ዜና ከመልአኩ በመስማታቸው ከፍ ያለ ምስጋና ለእግዚአብሔር አቀረቡ። ወዲያውም ብዙ ሳይቆይ በ5420 ዓመተ ዓለም ወይም ከክርስቶስ ልደት በፊት ታኅሳስ 18 ቀን በዘመነ ማቴዎስ ሄርሜላ ጸነሰች። መጸነሷም በዘመዶቿና በአካባቢው ተሰማ። በሄርሜላ ማኅፀን የተጸነሰው ጽንስ ብዙ ተአምራትንም ያደርግ ነበር። ነገር ግን ጽንሱ ሴት ይሁን ወንድ እስከሚወለድ ድረስ ያወቀ አልነበር። ከ9 ወር በኋላ በ5421 ዓመተ ዓለም መስከረም 7 ቀን በዘመነ ማርቆስ ሄርሜላ ሴት ልጅ ወለደች። በዚህ ዕለትም ወላጆቿ ከፍ ያለ በዓል አድርገው ዘመድ አዝማዳቸውን ወዳጆቻቸውን ሲቀበሉ ዋሉ። ልዩ ልዩ ደዌ የያዛቸው ሄርሜላ የወለደችበትን መሬት እየዳሰሱና እየተቀቡ ከበሽታቸው ተፈውሷል። በተወለደች በ8ኛው ቀን ሥርዓተ ግዝረት ሲፈጸም ስሟን ሐና ብለው አወጡላት። ሐናም ቀስ በቀስ አድጋ 7 ዓመት ሲሆናት ወላጆቿ ሕርማኖስ ከሚባል መምህር ዘንድ የኦሪትን ትምህርት እንዲያስተምራት አስገቧት። በ7 ዓመት ውስጥ የኦሪትን ትምህርትና ሥርዓተ ረበናትን በጠቅላላ ቅዱሳት መጻሕፍትን ከእናትና አባቷ ሕግ ጋር አጠናቃ ተማረች። ቅድስት ሐና 15 ዓመት ሲሆናት ከቤተ ይሁዳ የቀስራን ልጅ ኢያቄምን አገባች። ኢያቄምም እንደ እርሷ የተማረ ነበርና ሁለቱም እግዚአብሔር የሚወደውን በኦሪት የተጻፈውን ሕግ ሁሉ በሚገባ የሚጠብቁ ፈጣሪያቸውን የሚፈሩ ለድሃ የሚያዝኑና የሚራሩ ጾምን፣ ጸሎትን የሚያዘወትሩ ደጋግ ሰዎች ሆኑ። ሀብታቸው ግን በመጠን ነበር እንጂ ብዙ ሀብት እንደ ዘመዶቻቸው አልነበራቸው። በእንደዚህ ያለ ቅድስና ፈጣሪያቸውን እያገለገሉ ሲኖሩ ስማቸውን የሚያስጠራ የዓይናቸው ማረፊያ የልባቸው ተስፋ የሚሆን ልጅ ሳይወልዱ መክነው በመኖራቸው ኃያሉ እግዚአብሔርን ልጅ ይሰጣቸው ዘንድ ተስፋ ባለመቁረጥ በመዓልትም በሌሊትም እያለቀሱ ይለምኑት ነበር። እግዚአብሔር ግን የወዳጆቹን የሃይማኖት ጽንዓት ለመፈተን ልጅ እንዳይወልዱ ጸሎታቸውን የማይቀበል መስሎ ለብዙ ጊዜ የሐናን ማኅፀን ዘጋ።
ከዕለታት አንድ ቀን ሐና ከጎረቤቷ አንዲት በዝሙት አዳሪነት የምትኖር ሴት ነበረች። ወደ እርሷም ሂዳ እህቴ ሆይ ቤተ እግዚአብሔር ደርሼ ልመጣ ነበር፣ ግን ይሄ ልብሴ ያደፈ ነው። ንጹሕ ልብስ ባገኝ ያንን ለብሼ ሄጄ እግዚአብሔርን ለምኜ መጣ ነበር አለቻት። ያቺም ሴት ጎረቤት በእንዲህ ያለ ችግር ለመረዳዳት ነው፣ አሁንም ከእኔ ብዙ ልብስ አለልሽ፣ የፈለግሽውን አንዱን ለብሰሽ ልትሄጂ ትችያለሽ አለቻት። ሐናም ነገሩ መልካም ነበር፣ ነገር ግን ይሄኛው ልብስሽ የመጣበት መንገድ ልክ አይደለምና ይህንን ልብስ ለብሶ ወደ ቤተ እግዚአብሔር መሄድ አይገባም። እግዚአብሔር ንጹሕ ባህሪ ስለሆነ የሚወደው ንጹሕ ነገርን ነው አለቻት። ሌላም ንጹሕ የሆነ ልብስ ካላት እንድትሰጣት ጠየቀቻት። በዚህ ጊዜ ይህችም ሴት በጣም ተናደደችና ሐና እኔ ላንቺ ልጅ በማጣትሽ አዝንልሽ ነበር፣ ለካ በዚህ ክፋትሽ ነው እንደ እንጨት አድርቆ ያስቀረሽ ብላ ሰድባ ሰደደቻት። ሐናም እያዘነች ያንኑ የነበራትን ልብስ ለብሳ ሄዳ መሪር የሆነ ለቅሶ አልቅሳ ተማጽኗንም አቅርባ ወደ ቤቷ ስትመለስ እርግብ ወልዳ ከልጆቿ ጋር ስትጫወት አይታ ጌታዬ ሆይ ለዚች እንስሳ ልጅ ስትሰጥ እኔን ድንጋይ ሁኚ ድንጋይ ነሽ ብለህ ፈጥረኸኛልና እባክህን ፈጣሪዬ አምላኬ ሆይ ለማንም መዘባበቻና መሳለቂያ አታድርገኝ ብላ ምርር ብላ እያለቀሰች ከቤቷ ገባች። የገጠማትን ሁሉ ለባሏ ለኢያቄም ነገረችው። በዚያችም ሌሊት ሁለቱ እንደተተከለ ምሰሶ ቆመው ልጅ ይሰጣቸው ዘንድ ወደ እግዚአብሔር ሲጸልዩ አደሩ። ጠዋት ሐና ኢያቄምን እስኪ ፈጣሪያችን ጸሎታችንን ቢቀበለን መባ ይዘን ስዕለት ተስለን እንመጣ ዘንድ ወደ ቤተ እግዚአብሔር እንሂድ አለችው። እርሱም እሺ ብሎ መባቸውን ይዘው ወደ ቤተ እግዚአብሔር ሄዱ። ከዚያም ሲደርሱ መባቸውን ለዕቃ ቤቱ ጠባቂና ስለተቀባዩ ሮቤል አቀረቡ። ሮቤልም እግዚአብሔር ብዙ ተባዙ ውለዱ ተዋለዱ ብሎ ከመረቃቸው መካኖች ተለይተው የተረገሙ ስለሆኑ እናንተም መካኖች ናችሁና መባችሁን አልቀበልም፣ መልሳችሁ ሰዱ አላቸው። እነርሱም እያዘኑና እያለቀሱ ጌታችን ፈጣሪያችን ወይ ለቅሷችንን ተመልክተ ወንድ ልጅን የሰጠን እንደሆነ አርሶ ቆፍሮ እኛን ይርዳን አንልም፣ ለቤተ እግዚአብሔር አገልጋይ እንዲሆን እናደርጋለን። ሴትም ልጅ ብትሰጠን እንጨት ለቅማ ውሃ ቀድታ ወፍጮ ፈጅታ እንጀራ ጋግራ ትርዳን አንልም። መጋረጃ በመፍተል መሶበ ወርቅ በመስፋት ቤተ እግዚአብሔርን እንድታገለግል እናደርጋለን። ብቻ ለዓይናችን ማረፊያ ለልባችን ተስፋ የሚሆን አንድ ልጅ ስጠን ብለው ተሳሉ። ሐናና ኢያቄም ይህን የሕሊና ጸሎትና ብጽዓት በቤተ እግዚአብሔር አድርገው ሲፈጽሙ ወደ ሊቀ ካህናቱ ዘካርያስ ሂደው መምህራችንና አባታችን ሆይ እኛ መካኖች መሆናችንን ታውቃለህ። ወደፊት ፈጣሪያችን ወንድም ሆነ ሴት ልጅ ቢሰጠን ለቤተ እግዚአብሔር መባ አድርገን እንሰጣለን እንጂ እኛን ያገልግለን ታገልግለን አንልም ብለን ተስለናልና ይህን ስዕለታችንን እንዲፈጸምልን እግዚአብሔርን ለምንልን፣ የመሰነባበቻም ቡራኬ ያድርግልን ብለው ከእግሩ በታች ወደቁ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁንም ይፈጽምላችሁ፣ ለቅሶና ሐዘናችሁን ይመልከትላችሁ ብሎ በመጸለይ አሰናበታቸው። ኢያቄምና ሐና ወደ ቤታቸው ተመልሰው በጾም በጸሎት እግዚአብሔርን እያመሰገኑ ጥቂት ጊዜ ቆዩ። በ583 ዓመተ ምህረት በዘመነ ማርቆስ ነሐሴ 7 ቀን ሐና ከባሏ ከኢያቄም ጸነሰች። ከ6 ወር በኋላ መጸነሷ ስለታወቀ ዘመዶቿ ወደ እርሷ እየመጡ ካረጀች በኋላ በመጸነሷ እየተጠራጠሩ ሆዷን እየዳሰሱ ይረዱ ነበር። ከሐና ከዘመዶቿ ወገን አንድ ዓይኗ የጠፋ አክስት ነበረቻት። ሆዷን ዳሳ ዓይኗን ብትነካው እንደ ሁለተኛው ደህና ሆኖላታል። ይህንን ዜና የሰሙ ዕውራን፣ አንካሳን እንዲሁም በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ማዕፀኗን እየዳሰሱ የሚፈወሱ ሆነዋል። ይህንን ነገር የሰሙ አይሁድ ይህንን ሰምተው በማዕፀን ሳለ እንደዚህ የሚፈውስ በተወለደ ጊዜ ምን ተአምር ይሰራ ይሆን ብለው በጣም ፈሩ። ከፍርሃታቸው የተነሳም ተሰበሰቡና በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው ተማከሩ። በመንፈቀ ሌሊት ግን ቅዱስ ገብርኤል ወደ ሐናና ኢያቄም መጥቶ ተነሱና ተከተሉኝ ብሎ እየመራቸው ወደ አድባረ ሊባኖስ ወሰዳቸው። በዚያም ተራራ ላይ መኖር ጀመሩ። ግንቦት አንድ ቀን እመቤታችን
ቅድስት ድንግል ማርያም ተወለደች። እመቤታችን ቅድስት ድንግል ማርያም ስትወለድ እንደ ፀሐይ የምታበራ እንደ አንበሳ የምታስፈራ መልኳ በጣም የምታምር ልጅ ነበረች። በዚህ ጊዜ ከሊባኖስ ተራራ ጀምሮ በኢየሩሳሌም ዙሪያ ብርሃን ሲወርድ ታየ። እስከ 7 ቀንም ብርሃኑ አልጠፋም ነበር። አባትና እናቷም 7 ቀን ሙሉ ከዘመዶቻቸው ከወዳጆቻቸው ጋር ደስታ አደረጉ። ሐና ከወለደችበት ዙሪያ ለተአምራት በ4 ቦታ ላይ ውሃ ፈለቀ። ሕፃኗ በተወለደች በ8ኛ ቀን ስሟን ማርያም ብለው ሰየሟት። ይህቺ ብሩክት ማርያም ከሐና ከመወለዷ በፊት ገና በሆዷ ሳለች ብዙ ተአምራትን አድርጋለች። ዕውራን በርተዋል፣ ሙታን ተነስተዋል። ይህም ድንግል ማርያም ከተወለደች በኋላ ብዙ ተአምራት እንደምታደርግ የሚያመለክት ነበር። ኢያቄምና ሐናም ይህን የመሰለ ተአምራት ስለተመለከቱ ለሰሚ ደስ የሚያሰኝ ስም አውጥተውላታል። ለቤተ እግዚአብሔርም የሚገባ መባ አዘጋጅተው ወስደው ቢያቀርቡ በፊት አንቀበላችሁም ብለዋቸው የነበሩት ሁሉ በክብርና በደስታ ተቀበሏቸው። ከዚያ በኋላ በተወለደች በ3 ዓመቷ ድንግል ማርያምን ወስደው በዚያን ጊዜ የቤተ እግዚአብሔር ኃላፊ ለነበረው ለሊቀ ካህናቱ ለዘካርያስ በስዕለታቸው መሰረት አስረክበዋታል። ድንግል ማርያም በወላጆቿ ቤት 3 ዓመት በቤተ መቅደስ 12 ዓመት ከኖረች በኋላ የዓለም መድኃኒት ጌታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳለች። እርሱም በደመ መስቀሉ ዓለሙን ሁሉ በጠቅላላ አድኗል። በታሪኩ እንደተመለከትነው ሐናና ኢያቄም አንዲት ሴት ለአንድ ወንድ፣ አንድ ወንድ ለአንዲት ሴት ይበቃል ብለው በተባለው መሰረት በሕግ ተወስነው በትእዛዘ እግዚአብሔር ጸንተው በመኖራቸው ምክንያት መሰረተ ሕይወት የሆነችውን ድንግል ማርያምን ለመውለድ በቁ። አሁንም ቢሆን በሕግ ተወስነው በትእዛዘ እግዚአብሔር ጸንተው በጸሎት በጾም ፈጣሪያቸውን የሚለምኑ ሰዎች ከራሳቸው አልፎ ለሀገር ለወገን የሚጠቅም ፈጣሪውን የሚፈራና የሚያከብር ልጅ ለማግኘት ይችላሉ። ክቡር የሆነው ልበ አምላክ ዳዊት ልቦናቸው ሩሩ ለሆኑ ሰዎች እግዚአብሔር ቅርብ ነው ብሎ እንደተናገረው እምነቱን አጠንክሮ ስነ ምግባሩን አሳምሮ ፈጣሪውን የሚለምን ሁሉ እንደ ኢያቄምና ሐና የለመነውን ያገኛል። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ ደጅ አንኳኩ ይከፈትላችኋል ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናልና። የሐናና የኢያቄም ሕይወት በብዙ ፈተና የተከበበ ቢሆንም በኋላ ላይ ግን የክርስቶስ አያት ለመሆን የበቁ ደጋግ ቅዱሳን ናቸው። ጸጋና በረከታቸው በሁላችንም ላይ ይደርብን፣ አሜን።